ለህጉ መግደል አንድ የደደብ ሃይማኖተኛ ጠባይ ነው። ሁለተኛው ለህጉ መሞት በጣም ወጨጌው ደግሞ ይሄ ነፍሱን ሊያድን ፈልጎ በህግ የሚገላት። ሶስተኛው በህጉም ይሞታል። በህጉ መሞት ምንድን ለሳክሪፋይስ ተጠቀመው። ህጉን አንተን ለመግደል ተጠቀመው። ዛሬ ምን ነበር ላነሳ የፈለኩት መሰላችሁ? ሰው ነፍሱን ሊያድን ቢወድ ያጠፋታል ይላል። ይህን የሚለው መጽሐፍ ነው። we encourage as a Christian ነፍሳችንን እንድናድን ለነፍሳችን እንድናድር እንበረታታለን። ምንድነው ጥፋቱ? ነፍሴን ለማዳን እሞክራለሁ ያለ ሰው የሚስታቸው ነገሮች አሉ። አንድ ጊዜ በህልሜ ምን ሆነ መሰላችሁ? ህፃን ልጅ አዝዬ ዛፍ ላይ ነው ያለሁት። ሽሽት እንደገጠምን አውቃለሁ። የምንሸሸው እንደ ጎርፍ ከሚሽለከለክ ዘንዶ ነው እና የሆኑ ልክ እንደኔ ልጅ ያዘሉ ሰዎች አያለው ከፊቴ። አንዱን ግን ነው ዘንዶ ዘሎ ዋጠው ከነ ልጁ ማለት። እኔም ልጅ አዝያለሁ፣ እነሱ ልጅ ያዝለዋል። ልጅ ሲምቦሊዝሙ ነፍስ ናት። ኦኬ ዩንግ እንደዛ ይላል። ነፍስ ሲምቦሏ በህልማችሁ ልጅ ካያችሁ ነፍሳችሁን ነውና ከዛ ነፍሳቸውን ሊያድኑ ነው ሰዎች፣ እኔንም ጨምሮ ያዘልናት ነፍሳችን ናት። ከዛ ግን ከራሴ ጋር ምን ብዬ ሳወራ አውቃለሁ? ህልም ውስጥ ሳይኪ ያለኝ ማለት እርስ በርስ አወራው። ምን አልኩኝ? በቃ እኔ ልሙት ልጄ ትዳን፣ ስለዚህ ልፍታት ብዬ ፈታዋት። እዚህ ጋር ነው ማሰሪያው። ከዚህ ጋር ስፈታት ጠፋች፣ ብን ብላ ሄደች። ኦኬ አሁን እዚህ ጋር ሁለት ናቸው ድርጊቶቹ፣ ኮንትሮቨርሺያል ናቸው። ልጄን ስፈታት ወድቃ መሞት ነበረባት ወይም በአውሬው መበላት አለባት። ከለቀኳት አቅመቢስ ናት። አዝያት ነው ያለሁት። እኔ ነኝ አዛዩ፣ እሷ ታዛይ ናት። ግን ምንድነው የሆነው? እኔ ልሙት ነው ያልኩት። ምንድነው እኔ የምሞተው? ልጄን ስለቃት እኔ የምሞተው ምንድነው? ድንገት ዘሎ ከበላ እኔም ብቻ ይብላ ነው። ግን እኔም ብቻ ይብላ ብዬ መወሰኔ ልጄን ወደ ሆነ ቦታ አሸጋግሪያት ሊሆን አይገባም። ዝም ብሎ መፍታት ነው እንዴ ልጄን ማዳን? ኦኬ ልጃቸውን ነፍሳቸውን ሊያድኑ የሚሞክሩ ሰዎችን ከፊቴ ሲበላቸው አይቻል። ስንይዛት ነፍሳችንን ልናድናት ስንሞክር እያጠፋናት እንመጣለን። የሚገርማችሁ በጣም የሃይማኖት ሰዎች ስርዓትን ምናምን እንትን የሚሉ አምልኮ ላይ የሚበረቱ ስርዓትን የሚያከብሩ ጾመው ጸልየው ሰግደው ምናምን መተው ፖርን ያሉ የሆነ ዊርድ የሆነ ነገር ከቆሙለት ቫልዩ ውጪ የሆነ ነገር ጋር እናያቸዋለን። ምንድነው ያ? ነፍሳቸውን ለማዳን የሚያደርጉት ትግል ስጋቸውን በጣም ስለሚበድለው ከዛ በስጋቸው በኩል ዴቪልን ይሰሙታል። ልክ ክርስቶስ 40 ቀን 40 ሌሊት ጾሞ ከዛ በኋላ ነው መጥቶ ቴምፕቴሽን የፈጠረበት ዴቪል። ልክ እንትኑ ድክም ሲለው ሰውነቱ በስርዓትና በህግ የተዳከመ ጊዜ ሳይኪው ክፍት ይሆናል ሰው እና ያዳምጣል። የሱ ያልሆኑ ድምጾች የራሱ ናቸው ግን እና እንደዚህ ነፍሳቸውን ሊያድኑ የሚሞክሩ ሰዎች on the contrary ሊያጠፏት ሲሞክሩ ነው የሚያገኙት ራሳቸውን። እንትኑ ህጉ በራሱ ስርዓቱ በራሱ በቂ ያልሆን ይላቸዋል። ነፍሳቸውን ለመስጠት የሚያደርጉት ሙከራ ለማዳን የሚያደርጉት ሙከራ ማጥፋት ውስጥ ሲከታቸው ነው የሚያገኙትና ዝም ብለው ራሳቸውን ከሰዎች ካዩት ለኢጎአቸው ስለሚዳሩ ማለት ነው። ልክ እያደረጉት ድርጊቱ የሚሰጣቸው አይደንቲቲ አለ። የሆነ ነገር የሆነ ሃይማኖታዊ ጉዳዮችን፣ መንፈሳዊ ጉዳዮችን፣ መልካም ነገሮችን ማድረጋቸው የሚሰጣቸው ስሜት በማህበረሰቡ ዘንድ የሚሰጣቸው ቦታ የክብር ቦታ ምናምን አለችና ያቺ ፎርም ኦፍ አይደንቲቲ ትሆናለች እና በድርጊቱ የእግዚአብሔርንም የማህበረሰቡንም የራሳቸውንም ቀልብ እንደያዙ ስሜት እንደያዙ ይሰማቸዋል። ያ አይደንቲቲ ሆነና ሳክሪፋይስ መሆን አይችልም። ኦሬዲ ሳክሪፋይስ አቅራቢው እኔ ብሎ ራሱን ይጠራዋል። ለዛ ለድርጊቱን እኔ ይለዋል። ለምሳሌ በየ3 ወሩ የሚቃጠለው እንደመስጠት ሊያኮራ አይገባም። ፌስቡክ ላይ ልትፖስተው ምናምን አትችልም። ምን ልላችሁ ነው? አይደንቲቲ ሊያደርጉት ይሞክራሉ ሰዎች ጾምንም ምናምን። ጾምም ደስ አይልም። ምንም አለመብላት፣ መገርጣት፣ መንጣት ምንም ደስ የሚል ነገር የለውም። ስናመናፍሰው የሆኑ ሪቹዋሎች ስንጨምርበት ምናምን ነው እንጂ መብላት ነው ደስ የሚለው። አይደንቲቲ ወደ ማድረግ ድርጊቱን
በድርጊቱ መስዋዕት መሆን ሳይሆን ድርጊቱን አይደንቲቲ ወደ ማድረግ ስትመጣ ነፍስህን መጣል ያቅታል ማለት ነው። ማዳን ማቆም አለብህ ነፍስህን። እንዴት ነው ነፍስህን ማዳን ማቆም የምትችለው? ባይ ሌቲንግ ጎ ነው፣ መተው ነው። ድርጊቱን መተው ሲባል አምልኮውን መተው ከእግዚአብሔር ጋር መጋጨት ምናምን እኮ አይደለም። ግን you are not the savior፣ አንተ አይደለህም መሲሁ አይደለህም፣ አንተ አዳኙ አይደለህም። መሞት ነው ያለብህ። ድርጊትን ስታየው ለሞት ነው የምትነቃቃው ማለት ከመዳን ይልቅ መሞት ደስ ይልሃል። ራስህን መልቀቅ ችላ ማለት ምናምን ካያቸው ስሜቶችህን ነው መሆን የምትፈልገው ማስተዋልህ ውስጥ ካለው እውነት ራሽናሊቲ በላይ። ስለዚህ ማመን አለብህ ማለት ነው። በቃ ራሴን ላጠፋ ነው የሚለው ያንን ማመን የቻለ ሰው እንዴት ነው ራሴን ማጥፋት የምችለው ፖዚቲቭሊ? በድርጊቴ ያገኘሁትኝ ነገር ራሴ ሱሳይድ ሳረግ ነው። ኦኬ where is the better way? የቱ ጋር ነው የተሻለ ራስ ማጥፋት የሚቻለው በምን አይነት ድርጊቶች ብሎ መጠየቅ ከቻለ ኦኬ ሪቹዋሎቹ ምን ይሆናሉ? አሁን ራስ ማጥፊያ ቴክኒኮች ምጾመውም ምቆርበውም ንስሐ ምገባውም ከነዚህ ውጪ ያሉ ደግሞ የሃይማኖታችሁ የምትጠቅሷቸው ነገሮች ካሉ ከዛ ውጪ በአካልም በተግባርም የምታረጓቸው ቅድም እንዳልኩት ደም መስጠቱ የሆኑ ነገሮች የምታረጓቸው ብቻ ዲያሪ ብታረግ ሜዲቴት ብታረግ whatever እንትን ጉዳይ የምታደርገው ድርጊት በሙሉ ራስህን ለማጥፋት በየቀኑ ቼክ የምታረገው ምን ያክል የለሁም ነው ምን ያክል ሌሎች ፍሬዎችም ይመጣሉ የሚለው ሁለተኛ ጉዳይና አለመኖር እንፈልጋለን፣ ማረፍ እንፈልጋለን። ትንሽ መሞት እንደማለት ነው። ራሳችንን መልቀቅ ሞር ሜዲቴሽኑ የተወሰነ የሚያግዘው እዚህ ጋር ነው። ቡዲዝም በጣም ኤክስትሪም ይዘውት ሄደው ቡዲዝምንም ልክ እንደ አይደንቲቲ ሲሰሩበት እንትን ሲሆኑ ምንድነው ለምሳሌ አስቀዳሽ ነኝ እኔ ጿሚ ነኝ እኔ ምናምን እንደሚለው ሰው ዳይሬክት እኮ ያን ላይል ይችላል። ግን ራሱን ሊያጠፋባቸው የሚገባቸውን ድርጊቶች ራሱን ወደ መገንቢያ ሲቀይራቸው እና አይደንቲቲ ሲያረጋቸው መጥፎ እንደሚሆኑት ሁሉ ሜዲቴሽኑንም አይደንቲቲ የሚያረጉ ሰዎች አሉ። ወይም ቡዲዝም ኤክሰርሳይሱ ሌቲንግ ጎ የሚደረግበት አንለርን የሚደረግበትን ቦታ ከአለርኒንግ ጋር ፍቅር የሚይዛቸው ማለት ነው። በየትኛውም ሃይማኖት ውስጥ እንኳን ያሉትን ሪቹዋሎች እኮ እንደዚህ ውጭ ጋር አድርገን እንድንይዛቸው አይገባም። አሁን ማወራው አንዱ እሱ ነው። አትወጭጉ፣ አትያዙት፣ አይደንቲቲ አታርጉት። ራሳችሁን ልታጠፉባቸው የሚገባቸውን ሪቹዋሎች ራሳችሁን ወደ መስሪያ አትቀይሯቸው። ልክ የሞጊያውን ብረት ብትቃወም በአንተ ይብሳል እንዳለው ልክ እንትኑን በተቃውሞ በፕሮቴስታንቲዝም በፕሮቴስት በማድረግ በቃ እንትንን ዝሙትን በመቃወም የምትሰግደው ስግደት ተቃውሞ ነው። ዝሙት ኦሬዲ ስሜቱ ሰውነቱ ውስጥ ሊኖር አይገባም። አትቃወሙት አይደል? ግን እንትን አይደንቲቲ ሲሆን እኔ እንድሞት ነው ዝሙቱ ሳይሆን ከውስጤ እኔ እንድሞት ዝሙቱን የሚፈልገው በኃይሉ እንዲሞት የሆነ ነገር እንትኑን ሌብነቱ ብቻ ውሸቱ የሚፈልገው በኃይሉ እንዲሞት እንጂ ውሸት ከኔ ውስጥ እንዲሞት አይደል? ውሸት የሞተለት በኃይሉ ምንድነው መስረቅ ብቻ የሆነ ነገር የሞተለት በኃይሉ ሴጋ የሞተለት በኃይሉ አልፈልግም። አንዛይቲ የሞተለት በኃይሉ ይሄ አይደል? በኃይሉ ራሱ እንዲሞት ነው የምፈልገው። ሱሳይድ አቴምፕት አለን ድርጊታችንን ካየነው እና እውነተኛ ከሆንን እያደረግን ያለነው ለስጋችን ያው እንትን ለሆነ ስጋ ነፍስ እያልኩ ይላውራና ለስጋችን ስንል ነፍሳችንን መግደል ነው። ስለዚህ ነፍሳችንን እየገደልን እንደሆነ እውቅና ሰጥተን ፈትቼ ልለቅሽ ነው አንቺ ከምትሞቺ እኔ በሞት ይሻላል ብሎ መልቀቅ፣ ዲታች ማድረግ፣ ነፍስን መልቀቅ። በቃ ሰለቸሽኝ ወደዛ ይጅልኝ ወለበይ ወደዛ ምናምን አይነትም መልቀቅ አለ። ነፍሳቸውን ልቅቅ የሚያደርጉ በቃ እኔ ሰለቸኝ በህግ መኖር ሰለቸኝ ምናምን በዛ ሞቲቭ አይደለም። እኔ ልሙት አንቺ ዳኝ ከፈለገ እኔን ይብላኝ እንጂ አንቺን አድናለሁ ብዬ አብረን አንበላም ከፊቴ እንዳየዋቸው ሰዎች ብሎ መልቀቅ። ሰው ራሱን በህጉ ሊይዘው ነው የሚፈልገው። ነፍሱን በህግ ሊይዛት ነው ሊያድናት ማለት ነው። አይደንቲቲ እንዳይሆን እንዴት ነው ማድረግ የሚቻለው? ነፍስህን ልታድናት ስትፈልግ ልቀቃት። ከስጋህ ላይ ካሉ
መስሎችህ ላይ ከሚሰሙ ስሜቶች የተነሳ አይደንቲቲ እየሰራ እንዳትይዛት ልቀቃት። አንተ የትኛውንም አይደለህም። መልቀቅ ማለት ህጉን ጠልቶ ህጉን ስለሚደክመው፣ ልክ አሁን አንዳንድ ሰው መጾም መጸለይ ስለሚደክመው ሃይማኖታዊ ሪቹዋሎቹ ብዙ ስለሆኑ፣ አሁን ለምሳሌ የጥምቀት መስቀል ወጥቶ በፀሐይ መዘመር ምናምን ድምፅ ጉሮሮ እስኪዘጋ ድረስ እንትን ማለት ምናምን ነው። ፀሐይ የመታህ ነው የምትሄድ፣ ረጅም መንገድ ነው፣ ዝገት ነው፣ ምንም ጥያቄ የለውም። ግን ራስህን ይሄ ዝገቱ አዝጎ እንድትሞት ነው የሚፈለገው፣ እንድትኖር አይደለም። እዚህ ምድር ላይ እንድትሞት ይፈለጋል። ከሞትክ ቀጥሎ እዛው ምዕራፍ ላይ ስለኔ የሚጥል ግን ያገኛታል ይላል። አሁን ስለሱ መጣል ማለት በሳክሪፋይስ ማለት ድርጊቱ ይሄ ከንቱኑ በኋላ አይደል እዛ ያልኩትኝ ከሃይማኖታዊ ቀኖናዎቹ ደክመውን ከብደውን ከምንተው በእነሱ ሳክሪፋይስ ሆኖ ማለቅ፣ በቃ መሞት፣ በህጉ መሞት። እንዳውም ለህጉ መሞትም አይደል በህጉ መግደል አንድ የደደብ እንትን ምንድነው ሃይማኖተኛ ጠባይ ነው። ሁለተኛው ለህጉ መሞት በጣም ወጨጌው ደግሞ ይሄ ነፍሱን ሊያድን ፈልጎ በህግ የሚገላት ነው። ነፍሱን ሊያድን የሚወድ ቢኖር ያጠፋታል እንደሚለው ለህጉ ደግሞ የሚሞት አለ። ሶስተኛው በህጉ የሚሞት አለ። በቃ ማሻአላ የመጣየ በህጉ መሞት ምንድነው? ለሳክሪፋይስ ተጠቀመው። ህጉን አንተን ለመግደል ተጠቀመው። በሲጋራ፣ በጫት፣ በመጠጥ፣ በሴጋ፣ በሌሎች ጉዳዮች ራስን ትገለዋለህ። ምንም ወደዛ የለው። በቅዳሴ፣ በስግደት፣ በቁርባን፣ በንስሐ ይሄ ጠራራ ፀሐይ ላይ ሚካኤልን ሸኛለሁ ብለህ ወገብ እየተንቀጠቀጠ ከዚህ እዛ እየዘመር ጉሮሮት ዘግቶ በመሄድ ምናምን ግደለው ራስን። ሙት ነው በቃ ሁለቱ። የትኛውን ትመርጣለህ? በህጉ ትሞታለህ ወይስ ራስን ታጠፋለህ? ቀስ ባለች በተራዘመች በህጉ ሙት በቃ። ከዛ ግን ለህጉ አትገዛም። አሁን አስቸጋሪው ነገር እሱ ነው። እዛ ወይኔ የህግ ያለ ትላለህ። በቃ ነጻ ስትወጣ ደግሞ ቤት በኩል ነው ማপ ምንም አይዘውም ሰውነትህ። የትኛውም ህግ ግራቪቲ አይፈጥርበትም። ዲዴና አርብ ጠዋት ተነስቼ እንቁላል ፍርፍር ስበላ ሐላል ሰውነቴ ትንሽ አይደነግጥም? ምንም በቃ የሰው ስጋ ልብላ እንጂ ምንም የሙስሊም ገብቼ በበላ ምንም አጃው አይደለም። አሁን ይሄ ደግሞ እንግዲህ ለህጉ የሚሞቱ ሰዎችን ያስቆጣቸዋል፣ ይደብራቸዋል። እንዴት ዝሙት ባረግ ይሻላቸዋል በእሮብ እንቁላል ከምበላ። አንዳንድ ሰዎች ያራቺ ባያኮ መቻት ታጫውተዋለች እንደዚህ ዋዛ መስላለች ምናምን ይላሉ። ዝሙት ነው እኮ ብራዘር። እንቁላሌን እሮብ በላ ግን ምናምን ወይ እንደዚህ ክርፈትቼ ወይ የሆነ ነገር ብቻ ባይ እንዴ ባያተው ጫት ቃምክ እና ለህጉ መሞት የሚሹ ሰዎች እንትኑን ያዛንቁታል። እናንተ ግመል እየዋጣችሁ ትንኝ የምታጠሩ ነው ምናምን ይላቸዋል። እንዴት ፖለቲካሊ እንደሚገልጸው ይኸው። እና ነፍሱን ማዳን የሚፈልግ ሰው በህጉ ራሱን መያዝ፣ ነፍሱን ሊይዝ በህግ እኔ ነኝ ማድንሽ። የታባሽ ነው የምትሄጂው? አብረን እንበላታለን እንጂ በዘንዶ ወዴት ነው የምትሄጂው? ልቀቃት። አይ አለቃተም በህግ እንዴ በህግ እቺ እንትኗ ናት የምትመስለኝ። እንቺ ልጄን ያዘልኩባትኝ እንትን ምንድነው የምትባለው ጨርቅ ህጓ ትመስለኛል። ህጉን የፈታሁት በቃ በዚህ መንገድ ካልሆነ አይደረስም ብዬ ልትለቀው የሚገባው አይደንቲቲ ሰውነትህን ይዞታል። ስቶሪ ፈጥሮ ምናምን እና ራስህን ለመልቀቅ መሞከር፣ ነፍስህን መልቀቅ። እንግዲህ ነፍስህን አንተ ነፍስህን እንዴት ትለቃለህ? ትክክለኛው አንተ ግን ነፍስህን ያዘልካት ይመስላል እንጂ አዝለሃለች። እና ለመሞት ፈልጉ። በእንትን ነፍሳችሁን እየገደላችኋት ስለሆነ ዴይ ቱ ዴይ አንኮንሽስሊ ድርጊታችሁን አይታችሁ ኦኬ ነፍሴን መግደል ፈልጋለሁ ለካ እንዴት ነው መጣል የምችለው ማጥፋት የምችለው? ላድናት ከሞከርኩኝ ስለምገላት ለማዳን ሐሳቤ ድርጊቱ ላይ ሲታይ መግደል ነው። የማዳን ሐሳቤን አቁሜ እንዴት ነው በትክክለኛው መንገድ ነፍስን መግደል የሚቻለው? ኦኬ ለማትወደው ሁሉ አሳልፈ ስጣት ብያለሁ አንድ ግጥሜ ላይ። አስበልጣ ካየች ከአካል ሳምባ አስበልጣ ካየች ከፈራች የሰው ጣት ለምትፈራ ሁሉ አሳልፈ ስጣት።
የሳክሪፋይስ አርጋት ሳምባህ እየተቃጠለ በሲጋራ የሰዎች አይን ያንተን ሳምባ በልቶ የሰዎች አይን እንትን ካለ አንተ በትክክል ማጨስ አይገባም። ስለዚህ ሐላል አጨስና አሳልፈ ስጣት። ራስ የማጥፋት ቴክኒኮች ብዙ ነግሬያችኋለሁ። ዳይሬክት ስጋችሁን ግደሉ አይባልም። ስጋችሁን እንድትገሉ ነው ዓለም የምታበረታታችሁ። ያው ነፍሳችሁ ማደሪያዋ ስጋዋ ስለሆነ በስጋችሁ ውስጥ የምትኖረው ነፍሳችሁ የምትሞተው ለስጋችሁ በተዘጋጁ ደስታዎች ነው። ስለዚህ ስጋችሁን መግደል ትታችሁ ነፍሳችሁን አጥፉ። ስጋችሁ ፊት ለፊት ስላለ እሷ እዚህ ውስጥ መጨረሻ ላይ አልቲሜትሊ ሄዳ ኢጎዴዝ ቢገጥማት ነው። ከኢጎዴዝ በኋላ ሪበርዝ አለ፣ አዲስ አይደንቲቲ ያለ። እሱ አይደንቲቲ ግን ፍሌክሲብል ነው። ሳክሪፋይስ ራሱን ያደርጋል። አይደንቲቲው ጸናይና ወጨጌ አይደለም፣ መልቀቅ ይችላል ራሱና ነፍስን በማጥፋት ማዳን ይቻላል። ማዳን የሚፈልግ ግን ያጠፋታል የተባለ። በቃ ቻው ቻው ቻው።